እየተጠበቀ ነው። ዴዚ የሰማችሁ መች ነው? ሳሰማ አትቀርም። ቤተሰብ ሁሉም ሰምቷል። ቤተሰብ ሁሉም ሰምቷል። ቤተሰቦቿ የሚጠበቁት ዛሬም ላትቀበር ትችላለች መሰለኝ ቤተሰብ እስኪገባ። ሰላም ቢሆን የሞተችው ያው ቤተሰብ ቶሎ ላይሰማ ይችላል ተብሎ ሊደበቅ ይችላል። ዴዚም ጥቆም ካደረገች ያው እዛም ቅርብ ያሉ ሰዎች ካሉ ያው ኢትዮጵያ ላይ ከሆነ የሞተችው ቤተሰብ በሙሉ ወዲያው ነው የሚሰማው። ቤተሰብ ሰምቷል። ሁሉም ሰምቷል። እየመጡ ነው የተባለው። ዛሬም አይቀበርም። ድንገት ነው። በጣም ሳትታመም ነው። ሐኪም ቤት በአንድ ቀን ነው አረፈች የተባለው ገብታ እና ቤተሰብ አላመነበትም እና ስህተት ይኖራል ሕክምና ብሎ የሬሳ ምርመራ ይደረግ ብለው ሐኪም ቤት ነው ያለችው። ሬሳው ራሱ ምን አይነት ወደ ቤትም አልመጣም። ምን አይነት እኮ ለዛ ቤተሰብ ጥርጣሬ የራሷ ቤተሰብ ጥርጣሬ ስላደረባቸው ምርመራ ይደረግ ብለው ለዛ ነው እንትን ያልተባለው እንጂ ቤተሰቦቿም እህቶቿም አሜሪካ ያሉትም ወንድሞቿም ሰምተዋል። ወይ ጉድ! ሳልለነ ቅድስት ማለት አሁን ነው። በስመ አብ ወወልድ ወመንፈስ ቅዱስ። ለዛ ነው የገባሁት እና ውሸት አይደለም። ቴንኪው ራይልዬ፣ ክበሪ። አከብርሻለሁ፣ ወድሻለሁ። መቼም አልዋሽም፣ በቅርብ ስለማቅ ነው ቤተሰቧንም እና ውሸታ የልጅ እናት ነኝ፣ በልጅ እናት አልዋሽም። ኧረ ምን ያስዋሽሻል? ያልሞተችማ ሞተች የምትይው? አይ ቤተሰብም ስለሰማ ቤተሰብ ባይሰማም እንዲህ ያለንም፣ ግን ቤተሰቦቿ እየተጠበቁ ነው። ወይ ዛሬ ይገባሉ ወይ ነገ ይገባሉ። በስማ ባርባራም እኮ ቤተሰብ እንዳይሰማ አለች እንጂ በቻይንኛ ነግራን ነበረ። ያው ግን ከትላንት ወዲያ ማታ ነው ራሱ ትላንትና ምርመራ ላይ ስለነበረ ነው አስክሬን። አመሰግናለሁ ሮሚዬ፣ ቴንኪው። እሺ እሺ እናቴ ሰላም ዋሉ። ወይ ጉድ! ማለ ቅርታ ሳትጠይቅ እናቷን አሁን እንዴት ትቻል ይሆን? ሶሻል ሚዲያ ላይ እና እናት ባንክ ግን ዛሬ ሰላም ነሽ? ግን በጠዋት ጠጥተሽ ነው? የት ሀገር ነው ያለሽ? ስትረዳ ምናምን ለማቃት ዘንድ ዛሬ ምን ሆና ነው? ግን አረቄ ጠጥተሻል እንደ አንቺ ሴትዮ? ኧረ እንዴት አይነት ህዝብ ነው ያለው? ቅድም አባትሽን ነጭ ቅማል ሰደበች አለች፣ ዝም አልኳት። መልሳ የዴዚ ውሸት ነው ትላለች። አሁን ደግሞ አክስቴ ደግሞ ሞተች ብላ ለእኛ የእሷ አክስት አናቃትም። እኛ እኮ የዴዚና ስለምናቃት ነው። የማናቀው ሰው እኮ ብዙ ሰው በየቦታው በየስንት ነገሩ ሞቷል። እስኪ ቤት ተመታለች ሳቢያት ሮሚ። እስቲ የታለች ቤታዬ? ሮሚ ይቅርታ አልጠየቀችም ነበር? አልተታረቁም ነበር? ታረቁም። አይገርምሽም? ሳይታረቁ የግርሳት ከመጣሽ አንድ ቁጥር ጻፊ። የታይታት ነው አባቴ? ቤታ ቤታ አይደለችም። በዚህ ሰዓት ቤታ ትኖራለች ብዬ አልገምትም። ወይ ጉድ! ወይ እግዚአብሔር! አሁን እንዴት ብላ ጸጸቱንስ እንዴት ልትችለው ነው? በእናትሽ ወይ ጉድ! በስማ በስማ አብ ወወልድ ወመንፈስ ቅዱስ። በጣም የሚያሳዝን ነገር ነው። በስማ አይ ዜድ፣ አይ በስማም ስታሳዝን ዜድዬ። አበሻ መሀል በእንግሊዘኛ ነው በአማርኛው የምታለቅሰው? ዴዚ ማለትሽ ነው ሮሚ? ዴዚ ምን ሆነም በአማርኛ ስታወራ እኮ ኩልትፍትፍ ያለች ናት ሮሚ። ወይ ሀፕን ላደረገው ነገር በጣም አዝናለው ኦነስትሊ። ግን እንደ ሀበሻ እናት ሳወራ ማንም ሰው ወላጅ የሆነው ወልደህየው የሚለው ቃል ቀላል ነገር አይደለም። አሁን እግዚአብሔር ያጽናት። ግን ሌሎቻችሁም በዚህ እድሜ ያላችሁ ቲኔጀር የሆናችሁ ልጆች ቤተሰብ በሰዓቱ ላይ የሚላችሁ ነገር ምናልባት ከእናንተ ጋር ላይሄድ ይችላል። ግን በተቻለ መጠን ከምንም ነገር ላይ ከቤተሰብ በላይ የሆነ ነገር አታስቀድሙ። ምክንያቱም ህይወት እንዳለ ሞት አለ ዘላለም ማለት ነው። እና ቤተሰብ የፈለገ ነገር ቢሆን እዚህ ጋር ወልዶ ምን ብሎ ያመጣችሁ ናችሁ። እና አሁን ላይ ሀዘን ላይ እንደዚህ አይነት ወሬ አይወራም። ግን የዘላለም እሳት ብዬ ነው ማስበው። በቃ ባደግሽ ቁጥር
በሄድሽ ቁጥር በወለድሽ ቁጥር ባሳደግሽ ባስተማርሽ ቁጥር የቤተሰብ ዋጋ እንደ አንድ እናት እየገባሽ ነው የምትሄጂው። ይሄ ሴት እናት ለሆኑ ናቸውና እህቶቼ ስሜታዊ አትሁኑ። በጣም የሚከብድ ነገር እንኳን ቢመጣ የሆነ ሰዓት ላይ ያ ቤተሰብ ልክ እንደሆነ የሚገባችሁ ጊዜ ይመጣልና ሌሎቻችሁ ደግሞ እናንተ ቤተሰብ ላይ እንደዚህ አይነት ነገር ሀፕን ሊደረግ የማይገባ መንገድን ሰዎች ሲሄዱ ልክ ነው ብላችሁ ባደግፉ እንደ ሀበሻም እንደ ሰውም እና እቺ እናት እንግዲህ ናፍቃኛለች ብላ ፖስታ ነበረ። ከዛ ሞተች። ከዚህ በፊት ሀፕን ያደረገውን ነገር ታውቁታላችሁ እና እጅግ በጣም የሚያም ነገር ነው። እውነት ከሆነ እኔ የዘላለም ህመም ነው ብዬ ነው ማስበው እና በጣም ለዴዚ መጽናኛ ቃላት አይኖራትም። አስቢው እናቷን እንደዚህ ተጣልታ ነገ ታረቃለሁ ብላ ሳትታረቅ ብታርፍባት በጣም በጣም በቃ ምን ቃላት አለ። ልጄን አፈቀችኝ ነበር አሉ። የመረጠችው ልጅም ውሸተኛ አይደለም እንዳለችው ቃል እንደገባለት አድርጎላታል እኮ። እሷም ልክ ናት እንደሷ ስናስበው አይደል? ምክንያቱም እሱ ምንም ልክ አይደለም። ጉዳዬ በውስጥ ነበር እናትሽ ሶሻል ሚዲያ ለመትሽ አንቺ እኮ እንዲህ አድርገሽ ብለሽ እናትሽ ስትናገር ጥሩ አይደለም። ቪዲዮ ቁጭ ብላ የተናገረችው ነው። ከባድ ነው። አንቺ እኮ እንዲህ አድርገሽ እናት ምንም ታድርግ እናት ናት። ገባሽ? አንቺ እኮ እንዲያረግሽ ከደገችበት አንጻር ነው ማሰብ ያለብን። እኔ ያው አሁን እውነት ነው የሁላችሁ ወርቅዬ፣ አሁን እናረጋግጥ። እነሱም ሀዘናቸውን ያውጡ፣ እኛ ሀሳብ አንስጥ፣ እንተዋቸው ይሻላል። ከባድ መጽናናቱን ይስጣት። አሁን የእሷን እኛ ጃጅ ማድረግ አንችልም፣ ማድረግ ማናችንም አንችልም። እናቷን ያጣችው እሷ ናት። እናቷን ማጣት ቀላል ነገር አይደለም። እርግዝና ላይ ነው ያለችው። ለዛውም ልጅ የመጀመሪያ ልጄን ስወልድ በጣም ነው እናቴን ከምወዳት በላይ የወደድኳት። እናቴ እንደዚህ በሌሊት 3 ጊዜ እየተነሳች አጥብታኛለች። እንደዚህ አስቸግሪያታለሁ። እንደዚህ ነው ሕፃን ልጅ እንደዚህ ይሄ ሁሉ ችላ ያሳደገችኝ ብዬ ሞር እናቴን ወደ አውርደው መሬት እቃውን ያስቀመጣችሁትን ያጣጠፋችሁትን እቃ እንደ ቀልድ እንኳን ዞር ብላችሁ የሆነ ነገር ብትው ባዝሊን ኤኒቲንግ ብታዩ ደፋፍተው ነው የሚቆያችሁ። ይህ ሁሉ ኮንትሮል አድርጋ እኔ 3 ልጅ ወልጄ እንደ 8 ልጅ ነው የማወራው። እናቴ 8 ልጅ ነው የወለደችው። 8 ልጅ ኮንትሮል አድርጋ 8 ልጆች ማሳደግ እኔ ከዩኒቨርሲቲ በላይ ነው፣ ከዲግሪዎች ዲግሪ በላይ ነው። እኔ 3 ልጅ አሳድጌ እንደ አንድ በወልድ ይበቃኝ ነበረ። የሁሉ መከራ ለምን ከፈልኩ የምልበት ጊዜ አለ። ስለዚህ አሁን ዴዚ ስትወልድ ምን ያህል እናቷ እንደምትናፍቃት የበለጠ ሀዘን ነው እና አንዴ ለሆነ ነገር ዴዚንም መውቀስ አያስፈልግም። ሀዘኗ ይበቃታል ብዬ ነው የማምነው። መሆን ያለበት ነገር ሆኗል፣ አይመለስም። እና በዛው እጣውን እየገዛችሁ እኛም ሀዘን ላይ ነው ያለ ነው። ሮጦ ያልጠገበ እናቱን ረድቶ ትልቅ ደረጃ ደርሳለሁ ያለ መርከብ ላይ ውሃ ውጦት የቀረ ወንድማችንን አስክሬን የማስገባት ስራ እየሰራ ነው። በጣም የሚያሳዝን ሁኔታ ነው። ዛሬ ነው ትናንትና ነው የሞተችው። አዲስ አበባ ሄዳ እንግዲህ አዲስ አበባ ሄዳ ይሄና ለሳትን ቤቷን ታወጣ። ማን ነው ይታጁ? መቅዲ ገብተሻል?